ይህ ፊደል ዜና ነው። ከሰዓቱ ዜናዎች ጋር አብራችሁን ቆዩ። አዳዲስ እና ልዩ ሰበር ዜናዎች እንዲደርሷችሁ የሰብስክራይብ በትኗን በመጫን ቤተሰብ ይሁኑ። ህዝባዊ ወያኔ አርነት ትግራይ ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ከባድ ጉዳት ማድረሱን ተገለጸ። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳቱ መድረሱን አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያውን ስምምነት ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ተብሏል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለአንዳንድ መረጃዎች አጠንክረው ተናግረዋል። ስለ ጥቃቱም ሆነ ውንጀላው ከኢትዮጵያ መንግስት በኩል የተሰጠ መግለጫ የለም። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ግን ጥቃቱ የተፈጸመው ለዛሬ ጥቅምት 28 ቀን 2018 አጥቢያ ከሌሊቱ 9 ሰዓት ተኩል ገደማ እንደሆነ ገልጸዋል። ጥቃቱ ከ3 ዓመት በፊት የተፈረመው ግጭትን የማቆም ስምምነት አብይ መርህ የሆኑትን ጠመንጃዎችን ዝም የማሰኘትና ልዩነቶችን በውይይት የመፍታት ግልጽና በአሳሳቢ በሆነ መንገድ የሚጥስ እንደሆነ ሊቀመንበሩ ገልጸዋል። ህወሓት በትግራይ ኃይሎች ላይ በድሮኑ ጥቃት መፈጸሙን ያስታወቀው በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል የሚል ክስ በቀረበበት በማግስቱ መሆኑ ነው። የአፋር ብሔራዊ ክልላዊ መንግስት ከትላንት በስቲያ ረቡዕ ባወጣው መግለጫ የህወሓት ቡድን በክልሉ ዞን 2 ውስጥ በሚገኙ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ አፍርሷል በማለት ወቅሶ ነበረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ ዋና ወደሚቆምበት የአየር ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸው ተገለጸ። በዋሽንግተን ዲሲ አቅራቢያ በሜሪላንድ የሚገኘው የጥምር ኃይሉ አንድሩ ጦር ሰፈር ጄቢኤ ቃል አቀባይ ጥቅሉ የተከፈተበትን ህንፃ ሰራተኞች ለቀው እንዲወጡ መደረጉንና የታመሙትን የሕክምና ክትትል ከተደረገላቸው በኋላ እንደተሻላቸው ተናግረዋል። ሲኤንኤን ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት የያዘ እንደነበር ስማቸው ያልተገለጸ እና በጉዳዩ ላይ የሚደረገውን ምርመራ በቅርበት የሚከታተሉ ያላቸውን ግለሰብ ጠቅሶ ዘግበዋል። የአየር ኃይል ጦር ሰፈሩ የአሜሪካ ፕሬዝዳንት አውሮፕላንና ሰራተኞቹ የሚቀመጡበት ሲሆን ብዙ ጊዜ ፕሬዝዳንቱ ወደ ተለያዩ ሀገራት ጉዞ ሲያደርጉ የሚነሱበት ከዚህ የአየር ክልል የጦር ሰፈር ነው። የጄቢኤ ቃል አቀባይ ምንነቱ ያልታወቀ ጥቅል የተከፈተበትንና ከእነርሱ ጋር የተገናኘ ሌላ ህንፃ ለጥንቃቄ በሚል ሰራተኞች ለቀው እንዲወጡ መደረጉንም ገልጿል። አክለውም ወደ አካባቢው የአደጋ ጊዜ ሰራተኞች የተሰማሩ ሲሆን ስጋት የሚሆን ምንም ነገር እንደሌለ በማሳወቃቸው መደበኛ ስራ ተጀምሯል። ምርመራም እየተካሄደ ነው ብለዋል። ወደ ጎረቤት ሱዳን ስናልፍ የሱዳን ዋና ከተማ ካርቱም አትባራና ኦምዱርማን ላይ ዛሬ አርብ በድሮን ጥቃት መፈጸሙን የአይን እማኞችና ወታደራዊ መኮንኖች አስታውቀዋል።
ጥቃቶቹ የተፈጸሙት አሜሪካን ጨምሮ 4 ሀገራት ብሔራዊ ጦርና በፈጥኖ ደራሽ ኃይል ለሰብአዊነት ተኩስ እንዲያቆሙ ግፊት እያደረጉ በሚገኝበት ወቅት ነው። አሜሪካን ጨምሮ 4 ሀገራት የሱዳን ተፋላሚ ኃይሎች ሰብአዊ የተኩስ አቁም ላይ እንዲደርሱ ግፊት እያደረጉ በሚገኝበት ወቅት ካርቱም ላይ ዛሬ ድሮኖች መተኮሳቸውን የአይን እማኞችና የሀገሪቱ መገናኛ ብዙሃን አረጋግጠዋል። የሱዳን ጦር በሚቆጣጠራቸው የከተማይቱ በርካታ ክፍሎች ፍንዳታዎች መሰማታቸውን የጀርመን ዜና አገልግሎትም ጭምር ዘግበዋል። በካርቱም በተጨማሪ አትባራና ኦርሙንዱርማን የተባሉትን 2 የሱዳን ከተሞች በፈጥኖ ደራሽ ኃይል ድሮኖች ኢላማ እንደነበሩ አንድ ከፍተኛ የጦር መኮንን ለፈረንሳይ ዜና አገልግሎት ተናግረዋል። በሰው ላይ የደረሰ ጉዳት አለመኖሩ የገለጸው የጦር መኮንኑ በመሐመድ ሐምዳን ዳጋሎ የሚመራው ታጣቂ ቡድን የተኮሳቸው ድሮኖች የሱዳን ብሔራዊ ጦር እንዳከሸፈ ተናግረዋል። ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው ፍራንክ ታቫሬስ የዶሚኒካን ሪፐብሊክ ሲሆን እናትና አባቱን በትራፊክ አደጋ ምክንያት ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ህፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበት እና የሚንከባከበው ሰው እንደሌለ በመረዳት አብረውት እንዲኖር ይፈቅዱለታል። ረጅም ፀጉሩ፣ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰውም በገዳሙ ውስጥ ያስጠለሉት ህፃን ልጅ ጾታው ወንድ መሆኑን እንደማያውቁም ተናግረዋል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ህይወታቸው ማለፉን ተከትሎ ይህ ሰው ህይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ይደረጋል። ከሴት መናኞች ጋር በገዳም ውስጥ ህይወቱን የቀጠለው ይህ ሰው እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደ በረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበር ተገልጿል። በመጨረሻም በገዳሙ ውስጥ አብራው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግረዋል። ሲስተር ሲልቪያም እውነተኛ ማንነቱ ሲታወቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉና እርግዝና ይፈጠራል። ከእርግዝናውም በኋላ የህይወቴ ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግረዋል። ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲቲ ሴንትራል የዶሚኒካል ብዙሃን መገናኛዎችን ዋቢ አድርጎ ዘግቧል። ሲልቪያን ካጣበት ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት የሆነው ሲሆን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜ አሳልፌያለሁ ብለዋል። ከፊደል ዜናዎች ጋር አብራችሁን ስለቆያችሁ እናመሰግናለን። አዳዲስ እና ሰበር መረጃዎች እንዲደርሷችሁ የሰብስክራይብ በተኗን በመጫን ቤተሰብ ይሁኑ።